ጤና ይስጥልኝ እንደምን አላችሁ የቻናሌ ቤተሰቦች። ዛሬ እጅግ በጣም ቀላል በቤታችን ውስጥ የሚገኝ ነገር ግን በጤናችን ላይ የሚያመጣው ለውጥ እጅግ አስደናቂ የሆነ አንድ ሚስጥር ይዤላችሁ መጥቻለሁ። ብዙዎቻችን ጠዋት ስንነሳ ሻይ ወይ ቡና መጠጣት እንለምዳለን። ነገር ግን ከምንም ነገር በፊት ባዶ ሆዳችን ላይ ለብ ያለ ውሃ መጠጣት በሰውነታችን ምን አይነት ተአምር እንደሚፈጥር ያውቃሉ? ከመጠን በላይ የሆነ የሰውነት ክብደትን ከመቀነስ ጀምሮ የፊት ቆዳችን እንደ መስታወት ከማጥራት እንዲሁም የሰውነታችንን የመከላከል አቅም ወደ ላቀ ደረጃ ለማድረስ ይህችን አንዲት ብርጭቆ ውሃ የምታደርገው አስተዋጽኦ በቀላሉ የሚገመት አይደለም። በዛሬው ቪዲዮአችን በየቀኑ ጠዋት የሎሚ ውሃ መጠጣት በሰውነታችን ላይ የሚያመጣቸውን 5 ታላላቅ የጤና ጥቅሞችና ይህንን መጠጥ በምን አይነት መልኩ ብንጠጣው የበለጠ ውጤታማ እንደምንኖር በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጤና መረጃችን በየቀኑ እንዲደርሷችሁ ቤተሰቡኑ። አሁን ወደ ቀጥታ ዝርዝር መረጃው እንለፍ። ጥቅሞቹን በዝርዝር ከመመልከታችን በፊት ግን የሎሚ ውሃ ስንል ምን ማለታችን እንደሆነ፣ እንዴት ማዘጋጀት እንዳለብን በጥቂቱ እንይ። የሎሚ ውሃ ማለት በቀላሉ ትኩስ የሎሚ ጭማቂን ከውሃ ጋር ቀላቅሎ ማዘጋጀት ማለት ነው። ነገር ግን ጥንቃቄ ማድረግ ያለብን የውሃው ሙቀት ላይ ነው። ውሃው በጣም የፈላ መሆን የለበትም፣ ምክንያቱም ከፍተኛ ሙቀት በሎሚ ውሃ ውስጥ ያለውን ቫይታሚን ሲ ሊያጠፋው ይችላል። በተመሳሳይ በጣም ቀዝቃዛ ውሃም አይመከርም። ምርጡ መንገድ ለብ ያለ ውሃ መጠቀም ነው። ይህም ሰውነታችን በቀላሉ እንዲመጣውና የምግብ መፈጨት ስርዓታችን እንዲያነቃቃ ይረዳል። አዘገጃጀቱ ለማዘጋጀትም ግማሽ ሎሚን በአንድ ብርጭቆ ለብ ያለ ውሃ ውስጥ በመጭመቅ በየቀኑ ጠዋት በባዶ ሆድ ላይ መጠጣት በቂ ነው። አንዳንዶች ጣዕሙን ለማጣፈጥ ጥቂት ማር ወይም ዝንጅብል ይጨምሩበታል። አሁን ይህን በቀላሉ የሚዘጋጅ መጠጥ በሰውነታችን ላይ የሚያመጣውን 5 ታላላቅ ጥቅሞች እንይ። የመጀመሪያው ዋነኛው ጥቅም የምግብ መፈጨት ስርዓታችንን ማነቃቃቱ ነው። ጠዋት ባዶ ሆዳችን ላይ ለብ ያለ የሎሚ ውሃ ስንጠጣ በሆዳችን ውስጥ ያሉ አላስፈላጊ ቆሻሾችና መርዛማ ነገሮች በቀላሉ እንዲወገዱ ይረዳል። በሎሚ ውሃ ውስጥ የሚገኘው አሲድ ከሆዳችን ውስጥ ካለው የምግብ መፈጨት አሲድ ጋር ተመሳሳይነት ስላለው ጉበታችን የበላውን ምግብ የመፈጨት ፈሳሽ በብዛት እንዲያመርት ያነሳሳዋል። ይህም የሆድ መነፋፋትን፣ የምግብ አለመፈጨትና የሆድ ድርቀትን ለመከላከል እጅግ በጣም ይረዳል። ይህም ጥቅም ይበልጥ እንዲሳካላችሁ የሎሚን ውሃን ከጠጣችሁ በኋላ ከ15 እስከ 30 ደቂቃ ቆይታችሁ ቁርስ ብትበሉ ይመከራል። ሁለተኛው ደግሞ ክብደትን ለመቀነስና ሆድን ለማጥፋት። ሁለተኛውና እጅግ ተወዳጁ የሎሚ ውሃ ጥቅም ክብደትን ለመቀነስ ያለው ከፍተኛ ሚና ነው። በሎሚ ውስጥ ፔክቲን የተባለው ፋይበር አይነት ይገኛል። ይህም ፋይበር ሆዳችንን ለረጅም ሰዓት የጥጋብ ስሜት እንዲሰማው በማድረግ አላስፈላጊ የሆኑ ምግቦችን በየመካከሉ የመመገብ ፍላጎታችን ይቀንሰዋል። በተጨማሪም የሎሚ ውሃ በሰውነታችን የሜታቦሊዝም ፍጥነትን ይጨምራል። ይህም ማለት ሰውነታችን የተቀመጡ ስቦችን በቀላሉ እንዲያቀልጥ መንገድ ይከፍታል። ብዙ ጥናቶች እንደሚያሳዩት ጠዋት በባዶ ሆድ የሎሚ ውሃ መጠጣት የለመዱ ሰዎች ካለመዱት ይልቅ ክብደታቸው በቀላሉ የመቀነስ እድላቸው ሰፊ ነው። እርግጥ ነው የሎሚ ውሃ ብቻውን ታምር አይሰራም። ነገር ግን ከጤናማ አመጋገብ ጋር ካዋሃዳችሁት ውጤቱ በጣም ፈጣን ይሆናል። ሶስተኛው ጥቅም ደግሞ ለቆዳችን ውበትና ጤና ያለው ፋይዳ ነው። ሎሚ በውስጡ ከፍተኛ የሆነ ቫይታሚን ሲ እና አንቲኦክሲዳንትስ ይዟል። እነዚህ ንጥረ ነገሮች የፊት ቆዳዎች ላይ የሚወጡ ጥቁር ነጠብጣቦችና ሽፍታዎችና የእርጅና ምልክቶች በመቀነስ ቆዳችን እንዲያበራና እንዲጠራ ያደርጋሉ። የሎሚ ውሃ በውስጣቸው ያለውን መርዝ ወይም ቶክሲን ስለሚያስወግድ ውጤቱ በቀጥታ ቆዳችን ላይ ይታያል። ከውጭ የምንቀባቸው ቅባቶች ብቻውን በቂ አይደሉም። ቆዳችን ከውስጥ እንዲጠራና እንዲያምር ጠዋት የሎሚ ውሃ መጠጣት እጅግ በጣም አስፈላጊ ነው። ተመልካቾቼ ቆዳችሁ ድርቅ የሚልባችሁ ከሆነ የሎሚ ውሃ ሰውነታችሁ ሁልጊዜ እርጥበት እንዲኖረው ስለሚያደርገው የቆዳችሁ ልስላሴ ይጠብቅላችኋል። አራተኛው በሽታ የመከላከል አቅም ይጨምራል። በአሁን ሰዓት ሁላችንም የሚያሳስበን ጉዳይ የሰውነታችን በሽታ የመከላከል አቅም ማጠናከር ነው። ሎሚ በቫይታሚን ሲ እጅግ የበለጸገ መሆኑ ይታወቃል። ቫይታሚን ሲ ደግሞ ሰውነታችን እንደ ጉንፋን፣ ሳል፣ የተለያዩ የቫይረስ በሽታዎች እንዲከላከል ትልቅ ጉልበት ይሆናል። በተጨማሪም
በሎሚ ውስጥ የሚገኘው ፖታሺየም የአንጎልና የነርቭን ስራ ከማነቃቃቱም በላይ የደም ግፊትን ለመቆጣጠር ይረዳናል። ለዚህም ጠዋት የሎሚ ውሃ መጠጣት በሰውነታችን ቀኑን ሙሉ ከበሽታ የመከላከል ጋሻ እንደ ማላበስ ይቆጠራል። በተለይም በአየር ሁኔታ በሚቀያየርበት ወቅት በቀላሉ ጉንፋን የምትጋለጡ ሰዎች ይህንን ልማድ ብታደርጉት በሰውነታችሁ ላይ የሚመጣውን ለውጥ በአጭር ጊዜ ውስጥ ትመለከቱታላችሁ። አምስተኛውና እጅግ ወሳኙ ነጥብ ሰውነታችን አላስፈላጊ መርዛማ ነገሮችን ማጽዳቱ ነው። ሎሚ በተፈጥሮ ዳዩሬቲክ ነው። ይህ ማለት በሰውነታችን ውስጥ ያሉ ፈሳሾችን፣ ቆሻሻዎችን በሽንት መልክ ቶሎ እንዲወገዱ ያደርጋል። ይህ ሂደት ደግሞ ለኩላሊታችንና ለሽንት ቧንቧዎች ጤንነት በጣም ጠቃሚ ነው። በተጨማሪም በሎሚ ውስጥ ያለው ሲትሪክ አሲድ ኢንዛይሞችን በማነቃቃት ጉበታችን ስራውን በአግባቡ እንዲወጣና ደማችን እንዲጠራ ያደርጋል። በአጭሩ ጠዋት በባዶ ሆድ የሎሚ ውሃ መጠጣት ማለት መላ ሰውነታችን በውስጥ በኩል እንደመታጠብ ማለት ነው። እንግዲህ ውድ ተመልካቾቼ ጤናቸውን ለመጠበቅ ሁልጊዜ ውድ የሆኑ መድኃኒቶች ወይም ውስብስብ የሆኑ መንገዶች መፈለግ የለብንም። አሁን እንዳየነው በአንዲት ሎሚና በአንድ ብርጭቆ ለብ ባለ ውሃ ብቻ በሰውነታችን ላይ ትልቅ ለውጥ ማምጣት እንችላለን። ይህ ልማድ ለተከታታይ 14 ቀናት ብቻ በሞከራችሁ በሰውነታችሁ በቆዳችሁ ላይ የሚያመጣው ለውጥ እንድታዩት ጋብዛችኋለሁ። ለውጡን ስታዩት ደግሞ መልሳችሁን እዚህ ኮሜንት ስር መታችሁ እንደምትጽፉልኝ እርግጠኛ ነኝ። ለዛሬ የነበረኝ መረጃ ይህ ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዲሁም ሌሎች ሰዎች እንዲጠቀሙበት ሼር ማድረጋችሁን አትርሱ። እንደዚህ አይነት የጤና መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በጤና ቆዩልኝ።